ሰላም የምሳሌ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ እንጋብዛለን። እንግዲህ በዛሬው ቪዲዮአችን ደግሞ ቫት እንዴት አድርገን ዲክሌር ማድረግ እንችላለን የሚለውን አብረን የምናይ ይሆናል። እዚህ ጋር እንግዲህ እንደምታዩት የቫት እዚህ ጋር ሎጊን የምናደርግበት አለ etax.more.gov.et የምትለዋን እሷን ትከፍታላችሁ። ከዛ በኋላ ዩዘር ኔም እና ፓስወርድ ይመጣላችኋል። ዩዘር ኔም እና ፓስወርዳችሁን ታስገቡና ከዛ ወዴት ነው የምትሄዱት? ሎጊን ብላችሁ ሎጊን ትላላችሁ ማለት ነው። ከዛ ሎጊን ካላችሁ በኋላ እንግዲህ የመጀመሪያው ዳሽቦርዱ ይመጣላችኋል ማለት ነው። ልክ ኢንካም ታክስ እና ፔንሽን ስታሳውቁ እንደነበረው ልክ እንደዛው ይሄ ዳሽቦርድ ይመጣላችኋል። እዚህ ዳሽቦርድ ላይ ትገቡና ደግሞ ታክስ ፔየር ሰርቪስ የምትለዋን ትነኳታላችሁ ማለት ነው። ታክስ ፔየር ሰርቪስ የምትለዋን ትነኳትና ኔትወርክ እንግዲህ ትንሽ ሊያስቸግራችሁ ይችላል። በተለይ 20 ቤት ውስጥ የምታደርጉ ሰዎች ኔትወርክ ሊያስቸግር ይችላል። ስለዚህ በትዕግስት ነው የምታረጉት ማለት ነው። ስለዚህ ታክስ ፔየር ሰርቪስ የምትለው ላይ እንግዲህ እነዚህ ይመጣሉ። ኢንካም ታክስ አለ፣ ፔንሽን አለ፣ ስኬጁል ሲ ይሄ አመታዊን የምናሳውቅበት አለ፣ ቫት አለ፣ ዊዝሆልድ አለ እያንን ሌላ ቦታ ቅርንጫፍ ካላችሁ ያንን አለ። ከእንደገና ካፒታል ጌንም የምታሳውቁበት ያን ካፒታል ጌን የምታሳውቁበትም ስኬጁል ዲ እዚሁ ላይ አለ ማለት ነው። ስለዚህ አሁን እንግዲህ እኛ የምንፈልገው የማንን ነው? ቫትን ማሳወቅ ነው። ስለዚህ ቫልዩ አድድ ታክስ የምትለዋን እቺ ፕላስ ምልክቷን ትነካላችሁ። ፕላስ ምልክቷን ከነካችሁ በኋላ እንግዲህ ገብታችሁ አሁን እኔ የኦገስትን ነው ማሳውቀው። ስለዚህ ኦገስት 2025 የምትለዋን እዚህ ጋር ፋይል ናው ምትል ትታያለች። ስለዚህ እሷን ፋይል ናው የምትለዋን ትነኳታላችሁ። ወሩን ፈልጋችሁ እሱን ካገኛችሁ በኋላ የምትሞሉበት ይሄ ሰመሪው የመጀመሪያው ይመጣላችኋል ማለት ነው። እንግዲህ እዚህ ሰመሪ ላይ የመጀመሪያው መስመር ምንድነው? ታክሰብል ሴልስ ካላችሁ ያንን ሴልስ የመጀመሪያ መስመር ላይ ትሞላላችሁ። እቺ እንግዲህ የምታያት ኮከቧ ምልክቷ ማንዳቶሪ ፊልድ ነው። ባይኖራችሁ ሴልስ እንኳን 00 የምትለዋ እዚህ ጋር መጻፍ ግዴታ አለባት ማለት ነው። ስለዚህ ሎካል ሴልስ አሁን እኔ የራሴን ያለኝን የምሞላው እዚህ ጋር 3,841,395 ከ86 ብዬ ሞላለሁ። ከዛ ልክ ሴልሱን ስሞላለት ቫቱን ራሱ ካልኩሌት ያደርግልኛል ማለት ነው። ሁለተኛው መስመር ላይ እንደምታዩት ቫት ኦን ታክሰብል ሴልስ ስለሚል እንደዛ ያመጣልናል ካልኩሌት አድርጎ። ከዛ እንግዲህ በመቀጠል ደግሞ ዜሮ ሬት ሴልስ ካላችሁ ቫት የሌለው ሴልስ ካላችሁ ኤክስፖርትም ከሆነ ወይም ደግሞ ቫት የሌለው ሴልስ ከሆነ ያላችሁ እሱን ደግሞ እዚህኛው ላይ ትሞላላችሁ ማለት ነው። ስለዚህ አሁን እዚህ ጋር እሱንም ሞላለሁ። አሁን ያለውበት ኤክስፖርት ካምፓኒ ስለሆነ ዜሮ ሬት ሴልስ አለን። ስለዚህ ዜሮ ሬት ሴልስዋንም እዚህ ጋር እናስቀምጣታለን ማለት ነው። እሷን ካስቀመጣችሁ በኋላ እንግዲህ እያንዳንዱን እያነበባችሁ እንደየድርጅታችሁ ስለሚለያይ የየድርጅታችሁን የራሳችሁን ነው የምትሞሉት ማለት ነው። እዚህ ጋር ታክስ ኤግዘምፕትድ ሴልስ አለ፣ ሰርቪስ ኦር ሰፕላይ ሳብጀክት ቱ ሪቨርስ ታክሴሽን ያለውን ነገር ሁሉ እንደየድርጅታችሁ የሚያስፈልጋችሁን ነገር እየሞላችሁ ትሄዳላችሁ ማለት ነው። ከዛ እዚህ ጋር እንግዲህ እንደምታዩት ቶታል ሴልስ ብሎ እዚህ ጋር ደምሮ ያመጣልናል። መጀመሪያ ቶታል ሴልስ ብሎ የማንን ነው? ይሄኛውን ገና አልወሰደውም። ኔትወርኩ እንዳልኳችሁ ያስቸግራል፣ መጠበቅ ይኖርባችኋል። የምናየው ታክሰብል ሴልሳችንን እና ነን ታክሰብል ሴልሳችንን ዜሮ ሬት ሴልሳችንን ሁለቱን ደምሮ እዚህ ጋር ቶታል ሴልስ ብሎ ያመጣልናል ማለት ነው። ቶታል ሴልሳችን እዚህ ጋር ስንት ሆነ? አሁን 15,104,869 ሆነ ማለት ነው። ከዛስ ቀጥሎ ደግሞ ቫት ነው የሚያሳየን። ቫቱንም ካልኩሌት አድርጎ ኦልሬዲ ሎካል ሴልስ ያለንን ብቻ ስለሆነ ቫት የምንጠቀመው የኛን እንደዛ ያደርግልናል ማለት ነው። እንግዲህ ይሄ የሁሉም ድርጅት የተለያየ ኢንካም ይኖረዋል፣ የተለያየ ሴልስ ይኖረዋል፣ የተለያየ ኤክስፔንስ ነው የሚኖረን ማለት ነው። ከዛ እዚህ ጋር እንደምታዩት እንግዲህ ሎካል ፐርቼዝ ካፒታል አሴት ካላችሁ ታስገባላችሁ። ኢምፖርትድ የሆነ ካፒታል አሴት ካለ ታስገባላችሁ። ፐርቼዝ ዊዝ ኖ ቫት
ወይም አንክሌም የሚደረግ ካለ እሱም ይገባል እዚህ ጋር። ሎካል ፐርቼዝ ኢንፑት ካላችሁ እዚህ ጋር ደግሞ ሎካል ለኢንፑት የሚጠቅማችሁን ነገር የገዛችሁት ሎካሊ ያላችሁን ኤክስፔንስ ደግሞ እዚህ ጋር እናስገባለን ማለት ነው። አሁን እዚህ ጋር ማስገባው 2,427,451 ከ50 አስገባለሁ። ሎካል ፐርቼዝን የዛን ቫት ራሱ ምን ያደርግልናል? ካልኩሌት ያደርግልናል ማለት ነው። ከዛ እንግዲህ ወደ ታች እያወረዳችሁ ከዛ ደግሞ ጀነራል የሆነ ኤክስፔንስ ካላችሁ ጀነራል ኤክስፔንሳችሁን ደግሞ እዚህ ጋር ታስቀምጣላችሁ ማለት ነው። እንደየድርጅታችሁ እንዳልኳችሁ የተለያየ ይሆናል። ግን ዋናው እንዴት አድርገን ሲስተም ላይ መመዝገብ እንችላለን፣ እንዴት አድርገን የምናሳውቀው የሚለውን እንድታዩት ብቻ ነው። እዚህ ጋር ቫቱንም የዚህንም ካልኩሌት ያደርግልናል። ከዛ ፐርቼዝ ዊዝ ኖ ቫት ካላችሁ እሱን ታስቀምጣላችሁ። ዲዳክት የሚደረግ ሪቨርሳል ታክሴሽን ካላችሁ እሱን ታስቀምጣላችሁ። ከዛ ወደ ታች እየወረዳችሁ እንግዲህ ማየት ነው። ስታዩት እዚህ ጋር ቶታል ነን ካፒታል ኢንፑት ብሎ ያመጣልናል 2,476,301 አመጣልኝ ማለት ነው። ሁለቱን ደምሮ ኢንፑት ሎካል ኢንፑቱንም ጀነራሉንም ኤክስፔንሴን ደምሮ እንደዚህ ያመጣልኝ ማለት ነው። ከዛ እንግዲህ በቮቸር የገባ ነገር ካለ የምትመዘግቡት ነገር ካለ እሱንም ትመዘግባላችሁ። ከዛ መጨረሻ ላይ ምንድነው የምታደርጉት ደግሞ ሌላው የባለፈው ወር የእንትን ያላለ ቢኖራችሁ ስለዚህ እዚህ ጋር እንደምናየው ከባለፈው ወር ደግሞ የዞረ ክሬዲት ፎርዋርድ ካላችሁ ክሬዲት ፎርዋርድ ፍሮም ፕሪቪየስ መንዝ ካላችሁ ደግሞ እሱን እዚህ ጋር ምን ትላላችሁ ታስገባላችሁ። ከባለፈው ወር የዞረ ባላንስ ካላችሁ ማለት ነው። ያንን እዚህ ጋር ታስቀምጣላችሁ። ከዛ ራሱ እንግዲህ ፕሮሰስ አድርጎ ይወስደውና ያለንን የመጨረሻ ባላንስ ያሳየናል። እዚህ ጋር እንደምታዩት እዚህ ጋር amount to be paid የምንከፍለው ካለን የምንከፍለው ላይ ያመጣልናል። አሁንም ደግሞ ወደሚቀጥለው የሚዞር ከሆነ ያለን የሚቀጥለው የሚዞረውን ባላንስ እዚህ ጋር ምን ይልልናል ያመጣልናል ማለት ነው። እንግዲህ እዚህ ጋር ሌላው ነገር ደግሞ ባለፈው ወር ሳታሳውቁ ቀርታችሁ አሁን በዚህ ወር ደረሰኝ ቢመጣላችሁ ያችን አጀስትመንት እዚህ ጋር ማስገባት ትችላላችሁ። ኤክስፔንስ ከሆነ ኤክስፔንስ አጀስትመንት እዚህ ጋር አስገቡ። ላይ ደግሞ ኢንካምም ከሆነ ሴልስ ያላሳወቃችሁት የተረሳ ቢኖር ቶሎ ብላችሁ እሱንም ታክስ አጀስትመንት ዊዝ ዴቢት ኖት የምትለዋ ላይ እሷን ማስገባት አትርሱ ማለት ነው። ኢንኬዝ የተረሳ ደረሰኝ ቢኖራችሁ ያልተመዘገበ ቢኖራችሁ በቃ የዛን ወር አለፈኝ ብላችሁ አትተውት። ቢያንስ አጀስትመንቱን እዚህ ጋር መስራት ትችላላችሁ ማለት ነው። ይሄን እንግዲህ ካስገባችሁ የመጨረሻውን ባላንስ ካመጣላችሁ በኋላ ኮንቲኒዩ ቱ ስቴፕ 2 ወደሚለው ወደሚቀጥለው ፔጅ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንደምታዩት ወደሚቀጥለው ፔጅ ወስደናል። እዚህ ጋር ደግሞ ትንሽ ከሆነ የምታሳውቁት የኤክስፔንሳችሁ መጠን አድ እያደረጋችሁ መሄድ ትችላላችሁ። ካልሆነ ግን እዚህ ጋር ዳውንሎድ ሌተስት CSV ቴምፕሌት ይላል። CSV ቴምፕሌቱን ዳውንሎድ ማድረግ ትችላላችሁ። ኦልሬዲ የሰራችሁት ካለ ደግሞ ምንድነው የምታደርጉት? አፕሎድ CSV ፋይል እቺን አፕሎድ የምትለዋን ትነኳታላችሁ። አፕሎድ የምትለዋን ስትነኳት እንግዲህ እንደዚህ አይነት ነው የሚመጣላችሁ። አፕሎድ ፋይል ይላል፣ ቹዝ ፋይል ይላል። ከዛ አፕሎድ ቹዝ ፋይል የምትለዋን ትነኳታላችሁ ማለት ነው። ቹዝ ፋይል ካላችሁ በኋላ እንግዲህ የት ነው የምትሄዱት? ያስቀመጣችሁበት ቦታ ትሄዳላችሁ። አሁን ባት ሚል ፎልደር አለኝ እዛ ውስጥ ነው ያስቀመጥኩት። የኦገስት ነው የማሳውቀው CSV ፋይል መሆን አለባት ማለት ነው። እሷን እንዳትረሱ። የምትጠቀሙት CSV ፋይል ነው መሆን ያለበት። ከዛ እሱን አታች ካደረጋችሁ በኋላ አፕሎድ ትሉታላችሁ ማለት ነው። አሁን እዚህ ጋር እንደምታዩት ሰክሰስፉሊ አፕሎድድ ይላል ማለት ነው። ችግር ቢኖረው ግን ያልጻፋችሁት ማንዳቶሪ የሆኑ ፊልዶች ላይ ያላስገባችሁት ነገር ቢኖረው ግን ምን ያደርጋችሁ ነበር? ይመልሳችኋል። ኤረር እያለ ይመልሳችሁ ነበር ማለት ነው። አሁን ይሄ በትክክል ኤክሴሉ ስለተሰራ አፕሎድ አድርጎልኛል። ሪተርን ብዬ እመለሳለሁ። ሪተርን ብዬ ስመለስ እንግዲህ እዚህ ጋር እንደምታዩት ቲን ነምበሮች አሉ፣ ታክስ ፔየር ኔም አለ። ከዛ በኋላ ይሄኛው ያው ኤክሴሉ ላይ የተዘለለ ነው። እዚህ ጋር ደግሞ ኤፍኤስ ነምበር አለን ማለት ነው። ስለዚህ አሁን እዚህ ጋር ቲን ነምበር አለኝ አስገብቻለሁ፣ ግን ቲን ነምበሩን ምን አላውቀውም እያለ ነው እዚህ ጋር ያለው ማለት ነው። ስለዚህ እዚህ ጋር ምን አለ ማለት ነው? የሆነ ስህተት አለ። ቲን ነምበሩ ልክ አይደለም ማለት ነው።
ያንን ቼክ ማድረግ ይኖርባችኋል። የሁሉንም ወደ ታች ሄዳችሁ እንግዲህ የመረጣችሁት ኤክሴላችሁ ላይ ያለው ሊስት 51 ከሆነ 51 ነው፣ ከቫት በፊቱ ይሄ ነው፣ ቫቱ ይሄ ነው፣ አጠቃላይ ኤክስፔንሱ ይሄ ነው ብሎ ያመጣዋል። ከዛ በኋላ ምንድነው የምንለው? ኔክስት ነው የምንለው። እንግዲህ ኔክስት ስንል እንደዚህ ያልተሞላ ነገር ካለ የማያውቀው ነገር ካለ ምን ይለናል? ይመልሳል። አሁን እኔ ኤክሴሉ ላይ ስላልሞላው አይደለም ይሄን የመለሰብኝ፣ ሲስተሙ ስለማያውቀው ነው። የክፍለ ሀገር ደረሰኞች ስለሚበዙ እኛ ጋር ሲስተሙ አያውቃቸውም፣ ኤፌስ ነምበራቸውን አያውቀውም ምናምን፣ በጣም ያስቸግራል አንዳንድ ጊዜ ማለት ነው። ስለዚህ ከዚህ በኋላ ምንድን ነው የምታደርጉት? ኔክስት ብለን እናየዋለን። ኢረር ይለናል አይለንም የሚለውን። አሁን ኔክስት አልኩት። ኔክስት ስለው እዚህ ጋር እንደምታዩት ኢንቫሊድ ሴለር ቲን ነምበር ኤፌስ 79 የሚል ቁጥር ያለው ቲን ነምበሩ ምን አይደለም አለኝ? ኢንቫሊድ ነው፣ ልክ አይደለም 79 የሚለው አለ። ስለዚህ ኤፌስ መጨረሻው 79 የሚለውን ፈልግና ቲን ነምበሩን ምን እናደርጋለሁ ማለት ነው? አስተካክላለሁ ማለት ነው። ከዛ እሱን ካስተካከልን በኋላ ያው እየመጣልን ይሄዳል ማለት ነው። አሁን እኔ ኤክሴል ላይም ገብቼ ያንን ቲን ነምበር ቼክ ማድረግ ይኖርብኛል፣ እፈልገዋለሁ ማለት ነው። ወይ ሪሲቱ ላይ ገብቼ ሪሲቱንም እንደዛው ፈልጋለሁ ማለት ነው። እዚህኛው ላይ እንደምታዩት እንግዲህ ኤክሴሉ ምን ይይዛል ካላችሁ ቫት ምትል አለች። እዚህ ጋር ሰርቪስ ነው ምንድነው ታይፑ ማለት ነው። ጉድስ ከሆነ ጉድስ ነው፣ ሰርቪስ ከሆነ ሰርቪስ። ከዛ ካላንደራችን ደግሞ በውጭው ከሆነ የምንጠቀመው ጂ ብለን እናልፋታለን። ታይፑ ደግሞ ሎካል ነው። ይሄ 3 5 እያልን የምንሞላው ጀነራል ነው ወይስ ሎካል ኢንፑት ነው እያልን በሰጡን መሰረት እንሞላለን። ቲን ነምበራቸውን በዚህ መደዳ እንጽፋለን። እችኛዋ መስመር ደግሞ እችኛዋ ሮ ትዘለላለች፣ ባዶ ናት። ከዛ በኋላ ቀን እናስገባለን። ኤምአርሲ ነምበር ያስፈልገናል፣ ቫት ሪሲት ነምበር ያስፈልገናል። እንግዲህ ኤምአርሲ የምንጠቀመው ምን ካለ ነው? ኤፍኤስ ከሆነ ወይም ካሽ ሬጂስተር የተቆረጠ ከሆነ ኤምአርሲ ነምበር ያስፈልገናል። ካልሆነ ግን ማኑዋል ከሆነ የማኑዋሉን ኤም እያለን እንጀምራለን ማለት ነው። ኤፍኤስ እያላችሁ ካልጀመራችሁ ራሱ ሲስተሙ ይመልስባችኋል። ያንንም ጥንቃቄ ማድረግ ይኖርባችኋል። ኤም እያላችሁ ማኑዋል ከሆነ ደግሞ ኤም እያላችሁ ማስገባት ይኖርባችኋል። ዲስክሪፕሽናችሁን እዚህ ጋር ትጽፋላችሁ። ዩኒት ኦፍ ሜዠርመንታችሁን ትጽፋላችሁ። ኳንቲቲ ትጽፋላችሁ። ዩኒት ፕራይስ አለ፣ ቢፎር ቫት ከዛ ቶታል አማውንት። ይህን ይመስላል ማለት ነው ኤክሴል። እዚህ ጋር እንደምታዩት አሁን ኤክሴል ላይ ቲን ነምበራቸውን የሁሉንም ማስተካከል ጨርሻለሁ። ባዶ የሆነ የለኝም ማለት ነው። ስለዚህ ባዶ ከሆነ ያው እንደቀድሞ ኤረር ብሎ ይመልሰናል። ስለዚህ አሁን እዚህ ጋር የሁሉንም ማስተካከያለሁ። ከዚህ በኋላ ምንድነው የምናደርገው? ሴቭ ብለን እንወጣና መልሰን አፕሎድ እናደርገዋለን ማለት ነው። ከዛ እንግዲህ አፕሎድ ካደረኩት በኋላ ሰክሰስፉል ብሎኛል። ሰክሰስፉል ብሎ ካለ በኋላ እንግዲህ ወደዚህ ባክ ብለን እንመለሳለን። ከተመለስን በኋላ እዚህ ጋር እንደምታዩት ቲን ነምበሮቹ ሙሉ ሆነዋል። ስማቸው ሙሉ ነው። እዚህ ጋር ሪሲት ነምበራቸው ሙሉ ነው ማለት ነው። ይሄን ወደ ታች እያደረጋችሁ እያንዳንዱን ቼክ ታደርጋላችሁ። ልክ ነን አይደለንም የሚለው ማለት ነው። ከዛ ሁሉንም ቼክ ካደረጋችሁ በኋላ ወደ ምንድነው የምትሄዱት? እዚህ ታች መታችሁ ኔክስት የምትላለች ኔክስት ትላላችሁ ማለት ነው። ኔክስት ስትሉ እንግዲህ እንደዚህ አይነት ነው የሚመጣላችሁ። ስለዚህ እዚህ ጋር ቫት ዲዳክትድ ባይ ቫት ዊዝሆልዲንግ ኤጀንት ዲቴል እንደዚህ አይነት ነገር ካላችሁ እንደየድርጅታችሁ ሁሉም ስለሚለያይ እዚሁ ላይ ይሄንንም አድ እያደረጋችሁ ወይም ከባለፈው የሚመጣ ከሆነ አዲስም አፕሎድ የምታደርጉ ከሆነ በዚህ መልኩ ማድረግ ትችላላችሁ። አሁንም እዚህ ጋር ስለሌለኝ ኔክስት ላለው ማለት ነው። ቫት ሪቨርስ ታክስ ሪፖርቲንግ ዲቴል ይላል። ሪቨርሳል ቫትም ካለን እሱንም እዚህ ጋር አድ እያደረግን ማስገባት እንችላለን ወይም አፕሎድ ማድረግ እንችላለን ማለት ነው። ከዛ ኔክስት እንላለን። ኔክስት ስትሉ እንግዲህ እንደዚህ አይነት ነገር ይመጣላችኋል። ይሄ ማለት የመጨረሻው ነው። ለሰመሪ እንደዚህ ነው። ይሄ ሰመሪው የሚመጣበት ነው። ስለዚህ እዚህ ጋር መተን ኔክስት እንላለን ማለት ነው። ኔክስት ስንል ሙሉ ሰመሪያችንን ያመጣልናል። ልክ ባይሆን ግን ኤረር እያለ ሰመሪውንም ይመልስባችኋል ማለት ነው። ልክ ከሆነ ግን በዚህ መልኩ ማሳወቅ ትችላላችሁ። እዚች ጋር ቦክስ አለች። እቺን አይ ኮንፊርም የሚለው ልክ ነው ትክክል ነው ያስገባሁት የሚለውን ለማወቅ አይ ኮንፊርም የምትለዋን ክሊክ ታደርጓታላችሁ። ራይት ታደርጉና ከዛ ወደ ታች ወርዳችሁ አሁን እዚህ ጋር ለሚቀጥለው ወር የሚዞረው ቫታችን እዚህ ጋር ተቀምጧል። ስለዚህ ያንን
ክሊክ ካደረጋችሁ በኋላ ምንድነው የምትሉት? ሰሚት ብላችሁ ትጨርሳላችሁ ማለት ነው። ሰሚት ካላችሁ በኋላ እንግዲህ ኮንፊርም ሰሚት ዲክላሬሽን ይላል። የስ የሚለውን ትነካላችሁ። ኮንፊርም ማድረግ ካልፈለጋችሁ ደግሞ የተሳሳታችሁ ከመሰላችሁ ኖ ብላችሁ መመለስ ነው ማለት ነው። ከዛ በኋላ እንደዚህ አይነት ይመጣል። ሪሲቱን ለማግኘት የምትፈልጉ ከሆነ ክሊክ ሂር የምትለዋን ትጫናላችሁ፣ ትነኳታላችሁ እሷን ማለት ነው። ከዛ እሷን ስትነኩ እንግዲህ ሙሉ ሰመሪውን የመጀመሪያውን ፔጅ ሙሉን ያመጣልናል ማለት ነው። ዲክሌር ያደረግነውን። ከዛ እዚች ጋር እንደምታዩት በቀኝ በኩል ፕሪንት የምትላለች፣ ፕሪንት ብላችሁ ትላላችሁ። ፕሪንት ስትሏት ሙሏ ትመጣለች ማለት ነው። ስለዚህ ይሄን ይመስላል። ይሄን ፕሪንት አድርጋችሁ ይሄን ፕሪንት አድርጋችሁ ማስቀመጥ እንዳትረሱ ማለት ነው። ፕሪንት ካልሆነ የሆነ ጊዜ ሲጠይቋችሁ ሲስተሙ ላይ ወደ ኋላ ገብታችሁ ማየት ላትችሉ ትችላላችሁ። ይሄን ፕሪንት አድርጋችሁ አስቀምጣችሁ በዚህ መልኩ ቫታችሁን ዲክለር ማድረግ ትችላላችሁ ማለት ነው። እንግዲህ ይሄ ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረግ ሼር ማድረግ እንዳትረሱ። ሰላም ሁኑ።